ሰበር ዜና ዜሌንስኪ ክሬሚያን ለሩሲያ አሳልፎ ለመስጠት ዝግጁ እንደሆኑ እንደሚያስቡ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬኑን አቻቸውን ዜሌንስኪ ክሬሚያን የሰላም ስምምነት አካል አድርገው ለሩሲያ አሳልፎ ለመስጠት ፈቃደኛ ናቸው ብለው እንደሚያስቡ ተናገሩ። ኬቭ ግን ከዚህ ቀደም ይህን መሰሉን ሐሳብ ውድቅ አድርገው ነበረ። እንደ አውሮፓውያኑ አቆጣጠር በ2014 በሕገ ወጥ መንገድ ሩሲያ የጠቀለለችውን ግዛት የዩክሬኑ ፕሬዝዳንት አሳልፎ ለመስጠት ዝግጁ ስለመሆናቸው የተጠየቁት ትራምፕ እንደዚህ ነው የማስበው ሲሉ መልሰዋል። ትራምፕ አክለውም የሩሲያ ፕሬዝዳንት ቮሎዲሚር ፑቲን ጦርነት እንዲቆም፣ ተኩስ እንዲቆም ተቀምጠው ስምምነት እንዲፈርሙ አሳስበዋል። ይህም በ2 ሳምንታት ውስጥ ሊሳካ እንደሚችል ጠቁመዋል። ትራምፕ ይህን የተናገሩት ከቫቲካን ከተመለሱ በኋላ ለጋዜጠኞች በሰጡት አስተያየታቸው ነው። ለርዕሰ ሊቃኑ ጳጳሳት ፍራንሲስ ቀብር ስነ ስርዓት ቫቲካን ተገናኝተው የነበሩት ፕሬዝዳንቱ ከዜሌንስኪ ጋር አጭር ቆይታ አድርገዋል። ትራምፕ ውይይቱ በጥሩ ሁኔታ መጠናቀቁንና ስለ ክሬሚያ በጣም አጭር ውይይት ተደርጓል ብለዋል። ዩክሬን ምንም አይነት የግዛት ስምምነት ማድረግን ደጋግማ በመቃወም በመሬት ጉዳይ ላይ ለመነጋገር የሚቻለው የተኩስ አቁም ስምምነት ላይ ሲደረስ ብቻ መሆኑን አብክራ ስትገልጽ ቆይታለች። ዜሌንስኪም ሆኑ የሩሲያ ፕሬዝዳንት ቮሎዲሚር ፑቲን በትራምፕ አስተያየት ዙሪያ በይፋ ምላሽ አልሰጡም። ዕለት የጀርመኑ መከላከያ ሚኒስቴር ቦሪስ ፒስቶሪየስ ዩክሬን ለተኩስ አቁም በሚል ግዛቷን የሚያካትት ስምምነት እንዳትደርስ አስጠንቅቀዋል። ሚኒስትሩ ለጀርመን የዜና ማሰራጫ ኤአርዲ እንደተናገሩት ኬቭ በአሜሪካ ፕሬዝዳንት ሐሳብ መሄድ የለባትም ብለዋል። ትራምፕ ባለፈው ሳምንት እንደተናገሩት አብዛኞቹ ዋና ዋና የስምምነቱ ነጥቦች ላይ ተስማምተዋል ብለዋል። ዘገባዎች እንደሚያመላክቱት ዩክሬን ክሬሚያን ጨምሮ በሩሲያ የተነጠቀችውን ሰፊ መሬት እንድትሰጥ ልትጠየቅ ትችላለች ይላል። ውድ የቻናላችን ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። የዛሬው የዜና ምንጫችን ከቢቢሲ ነው። እንዲሁም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑን ከልብ እየጠየቅን ሁላችሁም ባላችሁበት መልካምን ሁሉ እንመኝላችኋለን። ለሁላችሁም መልካም ጊዜ ይሁንላችሁ።